በሶስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ ይላል ዘፍጥረት ምዕራፍ 22 ከቁጥር 4 ላይ። ዓይንህን አንሳ ዓይንህን አንሳና ተመልከት። ዓይንህን አንሳና እይ። አብርሃም እግዚአብሔር ተስፋ ቃል የገባለት ታላቅ የእምነት ሰው ነው። እግዚአብሔርን ታዞ ግን ይሄዳል። እየሄደ ሳለ በሶስተኛው ቀን ዓይኑን አነሳና ቦታውን ስፍራውን ከሩቅ አየ ይላል። ወዳጄ ያየኸውን ነው የምትወርሰው። ያየኸውን ነው የምትደርሰው። ያየኸውን ነው የምትበዘብዘው። አይተህ ስትሄድ ነው እግዚአብሔር የሚያዘጋጅልህ። እግዚአብሔር ባለ ስፍራ ነው በረከት ያለው። እግዚአብሔር ነገሮችን ለማዘጋጀት ይፈልጋል። ግን እግዚአብሔር ነገሮችን የሚያዘጋጀው እግዚአብሔር በተናገረበት ስፍራና ቦታ ነው። ዓይንን አንሳና እይ። አለማየት ከበረከት ያስቀራል። ዓይንን አንስቶ አለመመልከት ከቦታ አያደርስህም። ካላየ አትወርስም። ካላየ አትደርስም። ካላየ አትሄድም። ካላየ እግዚአብሔር ከተናገረው ጋር አትገናኝም። አይተህ ነው እየሄድክ ያለው ወይስ በደመ ነፍስ ነው እየሄድክ ያለው? ወዳጄ አይተህ ሂድ። አይተህ ተንቀሳቀስ። እግዚአብሔር ወዳለው ስፍራ የምትደርሰው፣ እግዚአብሔር ወደ ተናገረው ስፍራ የምትደርሰው አይተህ ስትሄድ ነው። ዝም ብሎማ መሄድ አለኩ። ዝም ብሎማ መጓዝ አለኩ። ዝም ብሎማ መጓዝ አለ። አይተህ ሂድ። አይተህ ተንቀሳቀስ። አይተህ አገልግል። አይተህ ጸልይ። አይተህ አምልክ። አይተህ ስበክ። አይተህ አስተምር። አይተህ አገልግል። አይተህ ሂድ። ያየኸውን ትወርሳለህ።